አስቡ ትግራይ ተዕወት የሚሉ እንደዛ አይነት ፍጥረቶች አሉ። ይሄ ደግሞ ሁለቱ ቦታ ላይ ናሉት ሰራዬም ላይ አኮሎ ግዛይም ላይ የበዙት ግን ያኮሎ ግዛይ ናቸው። ይሄንን ይወል አልዋጥም ካለ ማንም ሁን ማንም ማለት ነው መዋጥ ብቻ ነው ያለበት። የበዙትም ተቃዋሚዎች እነሱ ናቸው 80% ነው የምልህ 20% ወይ 15% የሰራይ ልጆች አሉ። 2-3 የሚሆኑ ደግሞ የሐማሴን አሉ። የበዙት እነሱ ናቸው። ዋይ ለምን እንደዚህ ይሆናል? ምንድነው ችግሩ? ስለዚህ አንድ ምን መሰለ አንዳንዴ ምን ይላሉ መሰለ ባለጌዎች መሆናቸው አኮሎ ግዛይ የምትባለውን ቆርጠን ወደ ትግራይ እንወስዳታለን ይላል። ለዛች መሬት የሞቱ ሰዎች አሉ የዛ ሀገር ተወላጆች የነሱ አንጻር የሚሄዱ ያ አካባቢ መስዋዕት ፈጽሞ አገር ያመጣ ህዝብ ነው። ይሄንን ህዝብ ሳያፍሩ ራሱ ይዘነው እንሄዳለን ይላል። ተቃዋሚ ሆነው እኮ ነው። ስለዚህ በትክክል እነኝን ሰዎች ማወቅ አለባችሁ። ዳዊት አውቃችሁ ደግሞ በስነ ስርዓት ሄዳችሁ ክስ ላይ ማቅረብ ነው። ከተቻለም በጥፊ መምታት ደግሞ አስፈላጊ ነው አንዳንዴ። ምክንያቱም የማይጠቁሙ 2% የማይሆኑ ከአኮሎ ግዛይና ከሰራ የሆነው ይህንን ህዝብ የከበረ ህዝብ የአማራ ህዝብን ሲሰድቡ ዝም ማለትም ያሳፍራል እውነት ለመናገር። ስለዚህ ቅጣት ጥሩ ነው። ልክ ኤርትራዊ ብለህ አንተ እንደማትሳደበው አማራ ብሎ መሳደብ ደግሞ አይችልም ማንም ሰው። ይሄ አማራ እያለ ሲሳደብ ዝም ማለት የለብህም። ስለዚህ ሁል ጊዜ አፍሪካ ላይ ይሁን ዓለም ላይ ኃይል ነው አለቀ። በኃይል ለመጣብህ በኃይል ተመልሰዋለህ፣ በሰላም ለመጣብህ ደግሞ በሰላም ነው የምትመልሰው። ስለዚህ ዴቭ እኔ አሳጥሬ ስነግርህ ይሄንን ነገር አንተ ቪዲዮዎችን ታየዋለህ፣ ሁሉ ጊዜ የሚናገሩትን ታየዋለህ። አይ ዶንት ኖ እናንተ መልሳችሁ ምን እንደሆነ እዩት፣ ገምግሙት፣ አጣሩት፣ እዩዋቸው። ከኔ ሳይሆን ራሳችሁ ገብታችሁ ደግሞ ስሟቸው። እስቲ ለምሳሌ ብለህ አንተ ገስ ጠይቀህ ግባ። ኖ አማርኛ ነው የምችለውና እስቲ በአማርኛ ሐሳቤን መግለጽ እችላለሁ ካልክ ናውጣ አታድግም ሐራይ ነው የሚለው፣ ሌላ ምንም አይልህም። ይሄን ነው የሚለው። ስለዚህ እንደዛ አይነት ሰዎችን በጣም ማጣራት አለባችሁ። በጣም ነው የምልህ። በጣም ይሄን መስራት አለባችሁ። ዴቭ ቴንክ ዩ ስለሰጠኝ እድል። በይበልጥ ደግሞ እናንተም እየገባችሁ እንትን